የማይክሮሶፍት ሄድኳርተርስ አብረን እንጎብኝ። የሚሄደው ዋሽንግተን ውስጥ የሚገኝ ሬድመንድ የተባለ ቦታ ነው። ሁል ጊዜ ከቤት ስወጣ የማትለየኝን ሳውንድ ኮር P40 አይዣለሁ። ለክፉም ለደጉም ካለ ኢርፎኔ መውጣት አይታሰብም። ከዳውንታውን ሲያትል ወደ ሬድመንድ በባስ ነው የሚካሄደው። እዚህ ጋር ባሷን እየጠበቅን ነበር። ከደረስን በኋላ በእግር የተወሰነ ያስኬዳል። በጣም የገረመኝ የካምፓኒው አንድ ወይም ሁለት ህንፃ ምናምን አይደለም ያለው፣ እንዳለ መንደሩ የማይክሮሶፍት መንደር ነው ማለት ይቻላል። በጣም ትልቅ ነው። ይሄ ድልድይ በሁለቱም ሳይድ የሚያገናኘው የተለያዩ የማይክሮሶፍት ኦፊሶች ያሉበት አካባቢ ነው። እስካሁን ካየዋቸውና ከሰማዋቸው ነገሮች ውስጥ ማይክሮሶፍት ካምፓኒው በጣም ፍሌክሲብል እንደሆነ ተረድቻለሁ። ለምሳሌ እንደ ማንኛውም መስሪያ ቤት ግዴታ ጠዋት 3 ሰዓት ላይ ገብታችሁ 11 ሰዓት ላይ ውጡ የሚል ህግ የላቸውም። በፈለጋችሁ ሰዓት ትገባላችሁ፣ በፈለጋችሁ ሰዓት ትወጣላችሁ አይነት ነገር ነው። ፊክስድ የሆነ ነገር የለም። ዞሮ ዞሮ ግን ያው ሚቲንጎች ሲኖሩ መገኘት ይኖርባችኋል። ትገባላችሁ ትወጣላችሁ ስል ደግሞ ቤትም ሆነው መስራት ይችላሉ። አብዛኞቹ ተቀጣሪዎች ግዴታ ቢሮ ግቡ የሚል ህግም የላቸውም። አሁን እንደውም ከፌብሩዋሪ ጀምሮ በሳምንት 3 ቀን በአካል መገኘት ግዴታ ሊደረግ ነው። ከምሳ በኋላ ወደ ቪዚተር ሴንተር ሄድ ነው። ይሄ ቦታ የተዘጋጀው ማይክሮሶፍትን ለመጎብኘት ለሚመጡ ሰዎች ነው። አስቀድሜ እንደነገርኳችሁ መስሪያ ቤቱ በጣም ትልቅ መንደር ነው። የአዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ የምታውቁ ሰዎች ካላችሁ የእሱን 3 እጥፍ ምናምን ያክላል። እዚህ ጋር ፕላኑ ነው። ወይም ደግሞ የዩኒቲ ፓርክ 2 እጥፍ ሊያክል ይችላል። ወደ 50 ሺህ ሰዎች እዚህ ካምፓስ ላይ ይሰራሉ። እዚህ ቪዚተር ሴንተር ውስጥ የማይክሮሶፍትን አመጣት ታሪኩን የሚገልጹ እቃዎች ከነ መግለጫቸው ተቀምጠዋል። እሱን አንድ በአንድ እየዞርኩኝ ያነበብኩኝ። ይሄ ቦታ ደግሞ ኤክስቦክስ ጌም ፓስ ይባላል። ቁጭ ብላችሁ ጌማችሁ መቀጥቀጥ ነው። እዚህ ጋር የተወሰኑ ጌሞችን ሞከርኩኝ። ለቪዚተሮች ይህን ማዘጋጀታቸው ደስ ይላል። ካሜራው ከፊት ለፊቱ ስክሪን ላይ እኔ ስለሚያሳይ የተወሰኑ ፎቶች ለመውሰድ ሞክሬያለሁ። የማይንክራፍት ኤሪያም አለ። ደስ የሚል ቪዚተር ሴንተር አላቸው። የሚመጣ ሰው እቃ መግዛት ከፈለገ ደግሞ እንደ ኤክስቦክስ ያሉ ነገሮች እዛው መግዛት ይችላል። ሾፕ አለ። ደስ የሚል ኤክስፒሪየንስ ነበር ያሳለፍኩት። ያው ለሙሉ ቀን ስለነበር የሄድኩት እኔም ቁጭ ብዬ የራሴን ስራ መስራት ጀመርኩኝ። የማይክሮሶፍት ሰራተኞች የተለያዩ ሪላክስ የሚያደርጉባቸው ኤሪያዎች አሉ። እዛው ቢሮቸው አካባቢ የሚጫወቱባቸው ቦታዎች አሉ። ለሰራተኞቹ የሚጠጡ ነገሮች እንደ ቡና፣ ሻይ፣ ትኩስ ነገር ከፍሪጅ ውስጥ የሚወጡ ለስላሳዎች በነፃ ናቸው። ምግብና ስናኮች ነው ከፍለው የሚገዙት። ውጭ ካለው ገበያ አንጻር ግን እዛው ማይክሮሶፍት ያሉ ካፍቴሪያዎች ዋጋቸው ይቀንሳል። ፍሌክሲቢሊቲውን ስናየው ከዛ ደግሞ ኢምፕሎዮች ሪላክስ የሚያደርጉበትን ነገር ስናይ በጣም የኢትዮጵያ መስሪያ ቤቶች በጣም ብዙ ይቀራቸዋል። አንዳንድ አሪፍ የቴክ መስሪያ ቤቶች ኢትዮጵያ ውስጥም አሉ። ወደፊት ደግሞ ሌሎቹም ይቀየራሉ የሚል ተስፋ አለኝ። የማይክሮሶፍት ቆይታዬ ይሄን ይመስል ነበር። እናንተም ኢንጆይ አድርጋችሁታል ብዬ አስባለሁ። በሌላ ቪዲዮ እስክንገናኝ ድረስ ቻው ቻው።